ምድር ይገኛለሁ ካቦ ነኝ እንግዲህ ታዋቂው ደላላ ሳሚ ነኝ ታዋቂ ቲክቶከር ነኝ ባይ ዘ ዌይ ዛሬ ካቦ የመገኘቴ ትልቁ ጽንስ ሐሳብ ካቦ ከተማ እንግዲህ ትላልቅ ባለሀብቶች ያሉባት ትላልቅ ልማት ያላቸው ግለሰቦችና ባለሀብቶች ያሉበት ምድር ናት። እቺ ሀገር አላደገችም። እቺ ምድር እንድታድግ ትልቅ ሐሳብ ይዤ መጥቻለሁ ማለት ነው። ስለዚህ ቀጣይ ከሁለትና ከሶስት ዓመት በኋላ ካቦ ቀበሌ ትልቅ ከተማ መሆን እንደምትችል እየገለጽኩኝ ለዚህ አካባቢ ነዋሪዎችም ወጣቶችም ህብረተሰቡም የምጠቅም ሐሳብ አለኝ። በቀጣይ ቀን ተመልሼ ካቦ ከተማ ይመጣለሁ። ሼር ኮፒ ሊንክ በማድረግ ፎሎ በማድረግ ተባበሩን። ወዳችኋለሁ። ምን መሰለኝ ምን ማለት ነው ሳሚናየው 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 ዛሬ እንግዲህ በካቦ ከተማ እየተሽከረከርኩኝ እየዞርኩ የከተማውን አቀማመጥ እያየሁኝ ነው። ከዚህም በፊት የካቦ ከተማ ገበያ የነበረው አሁን ላይ ተጠርጓል። ትልቅ ነገር እንደምሰራም ተስፋ አለው። ስለዚህ በቀጣይ ቀንም እንደዛ ስራዎች ተጠናክሮ መቀጠል አለበት። በእነዚህ አሰራር ሲስተም ካቦ ከተማ ላይ ዘመናዊ ቤት ስራ ዘመናዊ ቤት ስራ ዘመናዊ ሆቴል ስሩ። ባለሀብቶች ዝም ብለህ አትተኛ፣ ብር ዝም ብለህ አታስቀምጥ፣ ስራ ስሩ። ልማት ስታለሙ